ሰላም ጤና ይስጥልኝ። ዛሬ ዓለማችን እያነጋገረ ያሉት ሶስት ታላላቅ የኤአይ ቻት ጂፒቲ፣ ጀሚኒ እና ክላውድ ምንድናቸው? በስልካችንስ እንዴት በነፃ ይሰራል? ብዙዎች ኤአይን ለጫወታ ብቻ ይጠቀሙታል። አንተ ግን ዛሬ ለገቢ ምንጭነት እና ለፈጠራ ስራ እንዴት እንደምታውል አሳያለሁ። እስከ መጨረሻ አብራ። ቪዲዮ ከመጀመራችን በፊት ግን እንዲህ ያሉ የቴክኖሎጂ መረጃዎች እንዳመልጣችሁ ሳብስክራይብ ማድረጋችሁ እና ይህ ቪዲዮ ለብዙዎች እንዲደርስ ላይክ በማድረግ እንድትጀምሩ እጋብዛችኋለሁ። አሁን ቀጥታ ወደ ዝርዝር። አንደኛ፣ ቻት ጂፒቲ በኦፕን ኤአይ የተሰራ ሲሆን በዓለም ላይ በብዛት ጥቅም ላይ የሚውል የኤአይ ሞዴል ነው። ለፈጠራ ጽሑፎች፣ ለኮዲንግ እና ለማንኛውም ጥያቄ ፈጣን መልስ በመስጠት የታወቀ ነው። በነፃ አጠቃቀም chatgpt.com ላይ በመግባት ወይም በሞባይል አፕሊኬሽን GPT-40 ሚኒ ሞዴል በነፃ መጠቀም ይቻላል። ሁለተኛ፣ ጎግል ጀሚናይ ቀደም ሲል በርድ ይባል የነበረው በጎግል የተሰራ ኤአይ ነው። ከጎግል ሰርች ጋር የተገናኘ ስለሆነ ወቅታዊ መረጃዎችን ወይም ከረንት ኢቨንትስ በማቅረብ የተሻለ ነው። ለምሳሌ ዛሬውኑ የገበያ ሁኔታ ወይም ዜና ከጠየቅነው ከኢንተርኔት ቀጥታ ይፈልጋል። በነፃ አጠቃቀም gemini.google.com ላይ በጂሜል አካውንት ብቻ መጠየቅ ትችላለህ። ሶስተኛ፣ ክላውድ በአንትሮፒክ ኩባንያ የተሰራ ሲሆን በጣም ሰውኛ የሆነ አነጋገር አለ። ረጅም ጽሑፎች እና ፋይሎች ወይም ፒዲኤፍ በማንበብ አጠቃሎ ለመንገድ ወይም ሳምራይዜሽን በጣም ጎበዝ ነው። እንዲሁም ስህተት የመስራት እድሉ አነስተኛ ነው። በነፃ አጠቃቀም cloud.ai ላይ በመግባት ክላውድ ሞዴልን በነፃ መጠቀም ይቻላል። እነዚህ ሶስቱን በነፃ ለመጠቀም የሚያስፈልጋችሁ የኢሜይል አድራሻ ብቻ ነው። በስልካችሁ ፕሌይ ስቶር ወይም አፕ ስቶር ላይ በመግባት አፕሊኬሽን ማውረድ ትችላላችሁ። የኔ ምክር ፈጣን መልስ እና የኮዲንግ ከፈለጋችሁ ቻት ጂፒቲን ተጠቀሙ። ወቅታዊ መረጃ እና ከጎግል ጋር የተያያዘ ስራ ካላችሁ ጀሚኒ ምረጡ። ጥራት ያለው ጽሑፍ እና ዛሬ ሰነዶቹን ለመተንተን ደግሞ ክላውድ ምረጡ። እስካሁን ያየነው መረጃ ጠቃሚ ሆኖ ካገኘሁት ለቪዲዮ ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። ይህ እኔን በጣም ያበረታተኛል። ስለ ኤአይ ያላችሁ እይታ ምንድነው? የትኛውንስ በብዛት ትጠቀማላችሁ? ኮሜንት ላይ አሳውቁኝ። ቪዲዮ ከጠቀማችሁ ሳብስክራይብ በማድረግ የታገ ቴክ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ቻው።